ህይወት እንደዚህ ናት። በጣም ያሳዝናል። ሰይዶ ጎዳና ላይ ወጣ። እንግዲህ እንደምታዩት ነው ማለት ነው። ጎዳና ላይ ወጥቶ ጫት ቃሚ ሱሰኛ ሆነዋል ማለት ነው። የጫት ሱሰኛ ሆነዋል ብለዋል። በጣም ነው የሚያሳዝነው። እንግዲህ ሰኢድ እንደምናውቀው ምንም ነገር ሲያጭስም ሆነ ሲቅም ታይቶ አይታወቅም። ነገር ግን ሁሉ የመጣው በሱመያ የተነሳ ነው ማለት ነው። እንግዲህ ሰኢድ በመጨረሻም ሱመያ አልገኝ ስትለው እንግዲህ ጎዳና ላይ ወጥቷል። ህይወት በቀኝ ብሎ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁ በሰላማችሁ ብዙ ተተረፈበልኝ። ውድ ቤተሰቦች የምወዳችሁ ማክበራችሁ ዛሬም እንደተለመደው መጥቻለሁ። ለቤቴ አዲስ ከሆናችሁ ቤተሰብ በመሆን ተቀላቀሉ። እንግዲህ ውድ ቤተሰቦቼ ከመግቢያ እንዳያችሁት የሰኢዶ ጉዳይ አሳሳቢ እየሆነ ነው ማለት ነው። ንግስት ሱመያ እንግዲህ እኔን ሊያስወቅስ ነው ጎዳና ላይ የወጣው ብላለች ማለት ነው። እንግዲህ ንግስት ሱመያ እኔ መወቀስ የለብኝም ብላ ታምናለች ይመስለኛል። እንደኔ ግን ሱመያ አሁን በዚህ ሁኔታ ላይ ባለበት ሁኔታ ላይ ለሁሉም ነገር ሱመያ ናት ብዬ ነው የማስበው። እንግዲህ ማንኛውም ሰው ይሳሳታል። የሰው ልጅ እንደተሳሰተው ተሳሰተ ከተባለ ማለት ነው። እንግዲህ ሁሉም ሰው ይሳሳታል። ከዛ በኋላ ስህተቱን ይቅርታ አለ፣ ፈለጋት፣ ተንከራተተ። እንግዲህ ሁላችንም አይተናል ማለት ነው። ባህር ዳር አንዴ ጎንደር፣ አንዴ ባህር ዳር፣ አንዴ ሀረር፣ አንዴ አዲስ አበባ። እሷን ፈለጋ ያልተንከራተተበት የለም። በነገራችን ላይ በዛ ሰዓት ሁላችንም አድነቀናታል፣ ሁላችንም አጨብጭበናላታል ማለት ነው። ምክንያቱም ሴት ልጅ በቃ ኮራ ስትል ነው የሚሻለው። ወንዶችም የሚፈልጉት እንደዛ ነው። የሆነ በቃ ጣብር ግፍ ስትሉላቸው በጣም ነው የሚንቋችሁ ማለት ነው። የሚያከብሯቸው ሁሉ ኮራ በቃ ስትሉባቸው ነው ማለት ነው። እና በዛ ሰዓት ሁላችንም በቃ እንኳን ደግ አደረገችለት፣ እንኳን በቃ አስሮጠችው፣ እንኳን አታገለችው ያኔ ብለን ብዙዎቻችን አድንቀናታል። እኔም አንደኛዋ ነበርኩኝ ማለት ነው። አሁን ግን አብዝታዋለች። ነገር ግን ያ ጊዜ አልፏል። በጣም ብዙ ተንከራተተ። እሱ አንድ ቦታ ሲሄድ እሷ ሌላ ቦታ ነው የምትሄደው። እሱ ሲመጣ አለርጂክ እንዳለበት ሰው ከተማይቱን ለቃ ሌላ ከተማ ነው የምትሄደው። ይሄ ሰው ምን ማድረግ አለበት? ምን ማድረግ አለበት? ራሱን መስቀል አለበት። ይሄ ሰው እንግዲህ እሷን ፈልጎ ላይሆን ይችላል፣ ምናልባትም ማለት ነው። እና ልጆቹን ይዛ ነው ይሄን ሁሉ የምታደርገው። እና ይሄ ነገር ትክክል ነው ብዬ አላስብም እኔ በነገራችን ላይ። ምክንያቱም አንድ እናት ለልጆቿ እንዴት እንደምትጓጓው አሁን እሷ በሱ ቦታ ብትሆን ምን ታደርጋለች? ለምሳሌ እኔ ብሆን ብላ አታስብም ወይ? አባት ልጆቹን እየናፈቀ፣ አባት ልጆቹን አቅፎ መሳም እየፈለገ ልጆቹን ተከልክሎ ከሀገር ልጆቹን ፍለጋ መዞር አለበት? የገዛ ልጆቹን ማለት ነው ማስተዳደር አላቀተው። እንግዲህ እርሷን አጥላው የሄደችው ማለት ነው። እና የሱመያ አድናቂ ወይም ደጋፊዎች አንዳንዴ ፍትሃዊ ልትሆኑ ይገባል ማለት ነው። ስናደንቅም ወይም ስንደግፍም በቃ ፍትሃዊ ልንሆን ይገባል። እኛ ሴት ልጅ ነን፣ ከሴት ልጅ ጎን ልትሆኑ ትችላላችሁ። ነገር ግን እውነቱን እያወራችሁ መሆን አለበት ብዬ ነው የማስበው። እና አሁን በዚህ ሁኔታ ላይ ባለው ሁኔታ ላይ ሱመያ ስህተት ሰርታለች ብዬ ነው የማስበው። ሰኢድም ጎዳና ላይ እንዲወጣ ምክንያት የሆነችው ሱመያ ናት ማለት ነው። ምክንያቱም በቃ ያላደረገው ነገር የለም። በመጨረሻም ሀዩን ሁላ ፈታታለሁ አላት። እንግዲህ በአደባባይ ሀዩን ፈታታለሁ ብለዋል ማለት ነው። እንደዛም ብሎ እሷ በቃ አልተዋጠላትም፣ እሽም አላለችው፣ አልመጣችለትም። እንደውም ቀጥራው እሱ ሀረር ሲሄድ እሱ አዲስ አበባ መጣች። በዛም የመን ሄድኩኝ ገባሁኝ አለች። አሁን ደግሞ የመን አይደለሁም እያለች ነው። በእርግጠኝነት እኔ የመን ገብታለች ብዬ አላመንኩም። ምክንያቱም ፈጃ አንድ ሰው የመን አይገባም። ምናልባትም ከሀረር ወደ አዲስ አበባ ወይም ከሀረር ወደ ባህር ዳር የሄደችበትን አውሮፕላን አሳይታን ይሆናል እንጂ የመን እንደዚህ በቀልድ እንደዚህ ተነስታ የሄደች አይመስለኝም ማለት ነው። እና አሁን እሷም የመን ናት ብዬ አላስብም። እንግዲህ በጣም በሚያሳዝን ሁኔታ ግን የሰኢድ ሁኔታ በጣም ያሳዝናል። እንግዲህ ሁላችንም አይተናል። አውቆ ነው ለቀረጻ ነው እንኳን ማለት አይቻልም። ምክንያቱም ጎዳና ተዳዳሪዎች ብዙ አሉ። አይታችሁ ከሆነ
ከጎኑ ብዙ ጎዳና ተዳዳሪዎች አሉ። ከነሱ ጋር ነው እንግዲህ ጓዙን ጠቅልሎ ህይወት በቃኝ ብሎ ያው እንግዲህ ልጆችን ሱመያን ካላገኘው ብሎ እሱም ጎዳና ላይ የወጣው ማለት ነው። በጣም ነው የሚያሳዝነው። እንግዲህ ህይወት እንደዚህ ናት፣ ህይወት እንደዚህ ናት ማለት ነው። አንዴ ለእናንተ አንዴ በእናንተ በቃ ዱንያ በቃ እንደዚህ ናት ማለት ነው። እና በጣም ነው የሚያሳዝነው። ትላንት እንደዛ በተደላደለ ኑሮ የነበረ ሰው አሁን ጎዳና ላይ ሲሆን ማየት በጣም ያሳዝናል እውነት ለመናገር። እንዲሁም ደግሞ ሱሰኛ እየሆነ ነው፣ ጫት እየቃመ ነው። እሷ ደግሞ ጫት አይቅምም ብላለች። እንግዲህ ጫት የማይቅምም ከሆነ እንግዲህ እየቃመ ነው ያየ ነው፣ እኛ እየቃመ ነው ያየ ነው። የማይቅምም ከሆነ ጀምረዋል ማለት ነው። በጣም ያሳዝናል። ይህ ሁሉ የሆነው በሱመያ ምክንያት ነው ብዬ ነው የማስበው። አንድ አባት ልጆቹን የማየት መብት አለው ብዬ ነው የማስበው። ና አሁንም ቢሆን ሱመያ ይሄንን ቪዲዮ አይታ ልትመጣ ልጆቹን ልታሳየው ይገባል ማለት ነው። እሷ የማትፈልገው ከሆነ በግልጹ እኔ አልፈልግህም ብሎ በቃ እንደ ሰው እንደ ትልቅ ሰው ቁጭ ብሎ መነጋገር ነው። ልጆቹን ግን እንደዚህ ልጆቹን ከሱ ካይኖ አርቃ ይሄ ትክክል አይደለም። ይሄ በጣም መጥፎ ቅጣት ነው የቀጣችው። እውነቴን ነው የምላችሁ። አንድ አባት በልጆቹ እንደዚህ መበደል የለበትም ማለት ልጆቹን በማጣት ማለት ነው። እና በጣም ነው የሚያሳዝነው እላችኋለሁ ውድ ቤተሰቦች። ሰኢድ በጣም አሳዝኖኛል። የሰኢድ ሁኔታ በጣም በጣም አሳስቦኛል። እውነቴን ነው የምላችሁ። እንግዲህ የሱመያ አድናቂ ደጋፊዎች እናንተም መከሯት ማለት ነው ለሰኢድ ልጆቹን እንድታሳየው፣ ሰኢድም ከጎዳና እንዲመለስ እንዲሁም ደግሞ ከጀመረው ከጫት ሱስ እንዲወጣ። እንግዲህ ይሄ ነገር ከተለመደ አስቸጋሪ ነው እና ይህንንም እንዳይለምድ ያው እንግዲህ ወደ ሌላ አላስፈላጊ ቦታ እንዲሄድ አላስፈላጊ ነገር እንዲያደርግ አታስገድጂው ባይ ነኝ። ያው ማንኛውም ነገር ማንኛውም ሰው በነገራችን ላይ እሱም ትልቅ ሰው ነው፣ ህፃን ልጅ አይደለም።